ረስተሽው ይሆናል እንጂ አንቺም እኮ ተደፍረሽ ይሆናል። እውነት እንነጋገር ከተባለ የጄፌሪ ኤፕስታይን ዜና ለኛ ለኢትዮጵያውያን በዚህ ልክ የመነጋገሪያ አጀንዳ መሆን ነበረበት? ለምንድነው የገረመን? ዓለም ስለተንጫጫ? ለመሆኑ ከኤፕስታይን የቅሌት መዝገብ የሚበልጠውን የሀገራችንን ጉድ እናውቃለን? ኢትዮጵያ ውስጥ ተደፈርኩ ብለው የሚከሱ ሴቶች ቁጥር ምን ያህል ነው? የወሲብ ትንኮሳ የሚፈጸምባቸውስ? ያሳዝናል። ዝምታችን ከድህነታችንም ይከብዳል። ብቻ ዓለም ኤፕስታይን እያለሽ ነው። ሌላው ይቅርና ዛሬም በፕሮፌሰር ብርሃኑ ነጋና በጄፌሪ ኤፕስታይን መዝገቦች ዙሪያ ያለው ውዝግብ እንደቀጠለ ነው። እውነታው ግን ምንድን ነው? ፕሮፌሰሩን ከጄፌሪ ኤፕስታይን የወንጀል ድርጊቶች ጋር የሚያገናኝ ተጨባጭ ሰነድ አለ? በዛሬው መሰናዷችን ሁሉንም እናጠራዋለን። ብቻ እናንተ አብራችሁን ቆዩ። ይሄ በሰው አምሳል የተፈጠረ ጄፌሪ ኤፕስታይን የተባለ የናጠጠ ሀብታምና ባለጌ ግለሰብ በግል ደሴቱ የ16ና የ17 ዓመት ልጃገረዶችን እየወሰደ ለቢጤዎቹ ታዋቂ ሰዎች የግብረ ሥጋ ግንኙነት ያቀርብ ነበር ተብሏል። ይህ ዜና ከተነገረ ጀምሮ የኢትዮጵያውያን መነጋገሪያ መሆኑ አስገርሞኛል። ለምንድነው የገረመን? ወይስ ዓለም ስለተንጫጫ ብቻ አይቅርብም ብለን ነው? እስኪ ወደ ራሳችን እንመለስ። ኢትዮጵያ ውስጥ ተደፈርኩ ብለው የሚከሱ ሴቶች ቁጥር በዓመት ምን ያህል ይመስላችኋል? በተመዘገበው መረጃ መሠረት ብቻ ከ100 ሴቶች መካከል 12ቱ ጥቃት ይደርስባቸዋል። ይህ የታወቀውና ከፍተኛው ነው። በብዛት ከሚደፈሩ 10 ሴቶች አንዷ ብቻ ናት ወደ ሕግ የምትሄደው፣ አንዷ ብቻ። አብዛኛው የኢትዮጵያ ሕዝብ እንኳን ሊከስ 60 በመቶ የሚሆነው ፖሊስና የፖሊስ ጣቢያ በሌለበት የሕግ ከለላ በማያገኝበት ገጠርና በረሃ የሚኖር መሆኑን ስናስብ ደግሞ ሁኔታው የከፋ ይሆናል። ተደፈርኩ ካለች በቃ ለቤተሰቦቿ በግ ስጥና ጠቅልላት ነው የሚባለው። ከነዘፈኑም ዳሌዋም ዳሌ ነው፣ ባቷም መልካም ባት፣ ደጅ ጠኙ በስቶ ሲከመርባት፣ እኔማ ለመላእክት ምላገኝባት፣ ሆዴም ከወደዳት ልቤም ካሰባት፣ ቢጠፋም ስሜ ነው የሚጎድፍባት፣ ለግረሙ ቃል ደርስም ብከሰስባት፣ አልሞት አልገረፍ ብጠየቅባት፣ እኔስ ምን ሊቆጨኝ ብሰየፍባት፣ ፍርዱን አውቀዋለው የዛሬን አባት፣ ግፋ ቢል ኃይሎጋ እንዲባልበት፣ ጠቅልለ ውሰድ ነው ፈርመ አግባት፣ ያዝ እጇን ዝጋ ደጇን። ብዙ ደጆች ተዘግተዋል። ከፍተን ከማየት የውጪ ፍትሕና ዜና በከፈተው በር ለመግባት እየተጋፋን ነው። በተለያዩ ጊዜያት በተሰሩ ጥናቶች ላይ ተመስርቶ የተቀመጠ ግምት እንደሚጠቁመው ግልጽ መደፈር ባይደርስባቸውም እንኳ የወሲብ ትንኮሳ የሚፈጸምባቸው ሴቶች ቁጥር 51 በመቶ ይደርሳል። ማለትም ከግማሽ በላይ። የሚገርመው ደግሞ ብዙዎቹ የተፈጸመባቸው ድርጊት ትንኮሳ መሆኑን እንኳን አያውቁም። አንቺ ይሄንን የምትሰሚ ወይም የምታነቢው ረስተሽው ይሆናል እንጂ ተደፍረሽ ይሆናል እኮ። አንተም ተንኩሰ ይሆናል። ሌላው አስከፊ እውነታ በአማራ ክልል ከነበሩት 26 ሚሊዮን ተማሪዎች መካከል ግማሾቹ ማለትም 13 ሚሊዮኖቹ ሴቶች ነበሩ። በ2019 እንደ አውሮፓውያን አቆጣጠር በኮቪድ ምክንያት ትምህርት ተዘግቶ ሲከፈት ወደ ትምህርት የተመለሱት ሴቶች 68 በመቶ ብቻ ናቸው። ዕድሜያቸው ከ6 እስከ 15 የሆኑት ቀሪዎቹ 32 በመቶ ሴት ተማሪዎች የት ሄዱ? ዩኔስኮ ባወጣው ሪፖርት ለዚህ ጥያቄ ምላሽ ይሰጣል። በወረርሽኙ የመጀመሪያዎቹ ወራት ብቻ በአማራ ክልል ከ500 በላይ በኦሮሚያ ደግሞ በሺዎች የሚቆጠሩ ስንት ሺህ እንደሆኑ ዘገባው በግልጽ ባያስቀምጥም የሕፃናት ጋብቻዎች ተመዝግበዋል። ወላጆች በችግርና በባህል ሰበብ ሕፃናቱን አቅም ላላቸው ወንዶች ሸጠዋቸዋል። መዳር አይባልም። ወደ አዲስ አበባ ስንመለስም ሁኔታው ተመሳሳይ ነው።
በተለያዩ የጤና ተቋማት የተደረጉ ጥናቶች እንደሚያሳዩት በተለይ ከ15 እስከ 24 የዕድሜ ክልል ውስጥ ያሉ ወጣቶች የመጀመሪያ ግንኙነት የሚያደርጉበት ዕድሜ በአሳዛኝ ሁኔታ እየወረደ ነው። ለአቅመ ሔዋን ሳይደርሱ ግንኙነት የመጀመር አዝማሚያው በከፍተኛ ሁኔታ ጨምሯል። ይህም ከማኅበራዊ ሚዲያ ተጽዕኖ፣ ድህነትና ከባህላዊ ለውጦች ጋር የተያያዘ ነው። ሌላው ይቆየንና በቲቪና በሶሻል ሚዲያ የሚታዩ ብዙ ሴቶች ኑሮን ለማሸነፍ በሚል የሀብታሞች ቅምጥ ይሆናሉ፣ ወይም ደግሞ በሞዴሊንግ በሴልስና በኪነ ጥበብ ሽፋን ውስጥ በተስፋፋው የወሲብ ንግድ ውስጥ ተዘፍቀዋል። ሀብታሞቹ ምንም ቢያደርጓቸው ሕመማቸውን ዋጥ አድርገው ቅንጦታቸውን ያሳዩናል። እንዲያውም መንፈሳዊ በሚባሉ ተቋማት ውስጥ ጭምር የሚሰማው ሴሰኝነትና ትንኮሳ ጆሮ ጭው የሚያደርግ ነው። ዱባይና ሌሎች የአረብ አገራት በዘግናኝ መልኩ የኢትዮጵያ ሴቶች መጫወቻ ከሆኑ ሰነበቱ። ዝምታችን ከድህነታችንም ይከብዳል። አሁን በየሶሻል ሚዲያው የምናያቸው አንዳንድ ሴቶች እንኳ ጠቀም ያለ ገንዘብ ሲወረወርላቸው ነፍሳቸውን ሲሰጡ እያየን ነው። ገንዘብ፣ ዕውቅናና ጅልነት ትልቅ ወጥመድ ናቸው። ይህን ሁሉ ከደመርነው በየዓመቱ በመቶ ሺህ የሚቆጠሩ ሴቶች ይደፈራሉ፣ ይገደላሉ ጭምር። ሰሞኑን የሚራገበው ሴሰኛ ያቃጠራቸው ሴቶች እስካሁን ቁጥራቸው 150 ሲሆን በ30 ዓመታት ውስጥ ወሲብ በአነስተኛ ክፍያ ዕድሜያቸው 18 ሳይደርስ ተታለው የተፈጸመባቸው ናቸው። ሁሉም ለዚሁ በተቋቋመ ተቋም ካሳ ተከፍሏቸዋል። ግን ክሱ ቀጥሏል። እንደ አፍሪካ ሕብረት ያሉና ሌሎችም ዓለም አቀፍ ስብሰባዎች በሚኖሩበት ወቅት ከተማችን ከሁለተኛ ደረጃ ተማሪዎች እስከ ታዋቂ ሴቶች የሚሳተፉበት የሴቶች ቄራ ትሆናለች። በየክለቡና በየድብቅ መጠጥ ቤቱ ያለውን ቤት ይቁጠረው። ከቤት እስከ አደባባይ ይህን ሁሉ ጉር ተሸክመን ሳለን የዓለምን የወሲብ ቅሌትና ሴራ ለመተንተን ልባችን መውለቁ በእጅጉ ይደንቃል። የእኛው ጉድ የፍትሕ ፀሐይ ቢገለጥ የዚህ ሰውዬ ወንጀል ዕቃቃ ጨዋታ ነው። ለማንኛውም ከሳምንታት በፊት ነበር መደፈሯን ልታመለክት ፖሊስ ጣቢያ የሄደችው ሴት በመርማሪ ፖሊሱ የተደፈረችው በማለት ገጣሚና ደራሲ አሌክስ አብርሃም ሰሞንኛ ትዝብቱን በማኅበራዊ ትስስር ገጹ አጋርቷል። እነሆ ይሄን ከኤፕስታይን የቅሌት መዝገብ የሚበልጠውን የሀገራችንን ጉድ ካየን ዘንዳ ወደ ቀጣዩ ርዕሰ ጉዳያችን ማለትም በፕሮፌሰር ብርሃኑ ነጋና በኤፕስታይን መዝገቦች ዙሪያ ያለው ውዝግብ እውነታው ምንድነው የሚለውን በአግባቡ አጥርተን እንለፍ። ባለፉት ቀናት የአሜሪካ መንግስት በሕገወጥ የሰዎች ዝውውር ወንጀል ከተከሰሰው ጄፍሪ ኤፕስታይን ጋር የተያያዙ በመቶ ሺዎች የሚቆጠሩ ሰነዶችን ይፋ ማድረጉን ተከትሎ በማኅበራዊ ሚዲያ ላይ የኢትዮጵያ ፖለቲከኛ የሆኑትን የፕሮፌሰር ብርሃኑ ነጋን ስም ያነሱ የተለያዩ መረጃዎች ሲሰራጩ ቆይተዋል። ውዝግቡ የተጀመረው ጃንዋሪ 2026 መጨረሻ ላይ የአሜሪካ ፍትሕ ሚኒስቴር ከኤፕስታይን ጋር የተያያዙ የኢሜይል መልእክቶችንና ፎቶግራፎችን ይፋ ማድረጉን ተከትሎ ነው። በዚህም ምክንያት በኤክስ በሬዲትና በተለያዩ የቴሌግራም ግሩፖች ላይ የፕሮፌሰር ብርሃኑ ነጋ ስም በአንዱ ሰነድ ውስጥ ተጠቅሷል የሚሉ ፖስቶች በስፋት መሰራጨት ጀመሩ። ሆኖም ግን እኔ እስካሁን ድረስ ዋናውን ሰነድ በቀጥታ ያሳተመ ወይም የይዘቱን ትክክለኛነት ያረጋገጠ የታመነ የዜና ምንጭ አላገኘሁም። የሚሰራጩት መረጃዎችም ቀጥተኛ ካልሆኑ የማኅበራዊ ሚዲያ ገጾች የተወሰዱ ናቸው። በማኅበራዊ ሚዲያ የሚዘዋወሩት መረጃዎች እንደሚሉት በዝርዝሩ ውስጥ ተካቷል የተባለው ኢሜል የተጻፈው በፈረንጆቹ 2009 አካባቢ ነው። በዚህ መልእክት ውስጥ ጄፍሪ ኤፕስታይን ለሌላ ሶስተኛ ወገን በሰጠው ምላሽ ስለ ኢትዮጵያ ፖለቲካዊ ሁኔታና ስለ ፕሮፌሰር ብርሃኑ ነጋ እንቅስቃሴዎች መጥቀሱ ይነገራል።
ይሁን እንጂ ይህ የተባለው ኢሜል በጄፌሪ ኤፕስታይንና በብርሃኑ ነጋ መካከል የተደረገ ቀጥተኛ ግንኙነትን፣ የፊት ለፊት ስብሰባን ወይም ማንኛውንም አይነት የገንዘብ ልውውጥን አያሳይም። እናንተ ያያችሁት ነገር ካለ ጀባ በሉን። እንደ እውነቱ ከሆነ ግራ መጋባቱ የተፈጠረበት ዋናው ምክንያት ይፋ የሆኑት የጄፌሪ ኤፕስታይን ሰነዶች እጅግ በርካታና ያልተመረመሩ በመሆናቸው ነው። በዚህም ምክንያት በማህበራዊ ሚዲያ ላይ የሚንቀሳቀሱ ሰዎች የተለያዩ ወሬዎችን ያለበቂ አውድ እየለቀሙ ማሰራጨታቸው ውዥንብርን ፈጥሯል። የተረጋገጠው እውነታ የአሜሪካ መንግሥት ሰነዶችን መልቀቁና በማህበራዊ ሚዲያ የብርሃኑ ነጋ ስም መነሳቱ ብቻ ሲሆን ከዚህ ባለፈ ግን ፕሮፌሰሩን ከጄፌሪ ኤፕስታይን የወንጀል ድርጊቶች ጋር የሚያገናኝ ምንም አይነት ሰነድ የለም ማለት ነው። እስካሁን ባለው መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከጄፌሪ ኤፕስታይን ጋር የግል የገንዘብ ወይም ቀጥተኛ ግንኙነት እንደነበራቸው የሚያሳይ ምንም አይነት ተጨባጭ ማስረጃ አልወጣም። ኃላፊነት የሚሰማው ዜጋ የተረጋገጡ ሰነዶችን ከማህበራዊ ሚዲያ ወሬዎች መለየት ይጠይቃል። ስለዚህ ሕዝቡ የሚሰራጩ መረጃዎችን በጥንቃቄ ሊመለከት ይገባል ባይ ነኝ ሲሉ የማህበረሰብ አንቂው ተስፋዬ ኃይሉ አስገንዝበዋል። እናንተስ ከላይ በቀረቡት ሁለት ርዕሰ ጉዳዮች ዙሪያ ሐሳብና አስተያየታችሁ ምንድነው? ምልከታችሁን አጋሩን፣ አካፍሉን። ጨርሻለሁ። በቸር ያሰንብተን።